እድሜ ለእናንተ ስስ ጎን ያለቀ። ከዚህ በኋላ ምንም አይነት ስስ ጎን የለኝም። አሁን ለመጀመሪያ ጊዜ ስለሆነ ያመመኝ ልቤ የተበሳው ልቤ በስለት የተወጋ ያለ የታመምኩት ፎቶው ተለጥፎ ልጄ ደንቆሮ የማይሰማ ተብሎ ተሰደበ። ከዚህ ውጪ ምንም ነገር ይሄ ነበር ስስ ጎኔ ተሰበረ። ከዚህ በኋላ እኔ ምንም አይነት ስስ ጎኔ የለኝም። ማንም ሊሰብረኝ አይችልም። ማንም ሊያጠፋኝ አይችልም። ለምን ከዚህ በኋላ ድጋሚ ልጄ የሚሰድበኝ ኦልሬዲ ለመደው፣ ልቤ ለመደው። ለመጀመሪያ ጊዜ ያስደነገጠኝ ያመመኝ ገባች። ከዚህ በኋላ ምንም የሚያመኝ ምንም የሚደንቀኝ የሚሞቀኝ የሚበርደኝ ነገር አይኖርም። ለምን ትልቁ ነገር ተሰበረ በህይወት አለቀ። ከዚህ በኋላ ልብ አልባ ምንም ነገር የማይገርማት ምንም የማይሰማት በመሆኑ ሮቦት ታውቃላችሁ፣ ምንም የማያማው እንደዛ ነው። ለምን በቃ ኦልሬዲ ትልቁ ነገር ተሰበረ በህይወት ምንም ሊታረም አይችልም። በጣም አሁን እያየሁት ነው። ኮሜንትም እየጻፈ ተናጋሪውን ስለማውቀው እየጻፈ ነው። ይሄ እንግዲህ ትልቅ መልእክት ይሆንልሃል ብዬ ነው የማስበው። የፈለከውን አድርግ። እኛ ለእህት ወንድሞቻችን ድምጽ መሆናችንን መስራታችንን እንደማናውቁ ይኸው ሀቢባ በቃ ተሰማኝ አለፈ። ከእንግዲህ በኋላ በምንም ብትመጣ ከዚህ ይሄ የመጨረሻው ነው እያለች ሰማው። ያልገደለኝ ነገር ያጠነክረኛል። አልሞትኩም አይደለ? እስካልሞትኩ ድረስ ጠነክራል። ያልገደለክ ችግር ያጠነክርሃል። ይሄ ካልገደለኝ ጠንክሬ ከነበርኩበት በልጬ ነው። ቀን ሙሉ ነው ላይቭ ላይ ሙሉ። ከዚህ በኋላ ለሊት ተነሰች ላይቭ ላይ 24 አወር ላይቭ ሆናለሁ። እንቅልፌ እስካልመጣ የምታደርጉ እንዴት አድርጋችሁ እንደምታጠፉኛል ትንሽ ጊዜ እንደገና ያልሰማችሁ ካላችሁ ላሰማችሁ። እኔ ይህንን ነገር ያልተቃወመ ሰው አይደለም። ልጄ መልአክ ነው። ልጄ ደንቆሮ የማይሰማ ተብሎ ተሰድቦ ያልተቃወመ ሰው ለፈጣሪ ሰጥቼዋለሁ። እኔ የህዝብ ድምፅ ነኝ። ብዙ የተበደሉ ሰዎች ድምፅ ነኝ። የሁሉ የተቀጠቀጥኩት የተወገርኩት የምወገረው እኔ አካውንት 3 አካውንት 1 ሚሊዮን የደረሰ አካውንት 600 ምናምን ሺህ ፎሎ የደረሰ አካውንት 100 ምናምን ሺህ 3 አካውንት እስካሁን የተዘጋብኝ ምንም ማድረግ ሳይሆን ለህዝብ ድምፅ ስለሆንኩ ነው። ተበዳይ ድምፅ ስለሆንኩ ነው። ህገወጥ ደላሎች፣ ሌቦች ለእነዚህ ቲክታከሮች ገንዘብ እየከፈሉ ሀቢባን አጥፉልን መስራት አንቻልም ያጋለጥኳቸው ደላሎች ፎቶቸውን እየለጠፉ ቪዲዮ የሰራሁባቸው ሌቦችና ህገወጥ ደላሎች እኔ ፎቶቸውን ለጥፌ ከሰራው በኋላ በሚሊዮኖች ስለሚታይ ቢዝነሳቸው ሞተ፣ እንጀራቸው ጠፋ። ማንም እነሱን አምኖ በእነሱ ፕሮሰስ አድርጎ መምጣት ተወ። ያኔ በጉሮሯችን መታለች እቺ ልጅ አጥፉልን ከሚዲያ ላይ ብለው ለነዚህ ቲክታከሮች እኔን ፎቶ ለጥፈው ከነዘር ማንዘሬ ከነልጄ ለሚሰድቡኝ ቲክታከሮች ገንዘብ እየከፈሉ እኔን ለማስጠፋት ነው። ገባችሁ? አካውንት ሲያዘጉ እየከፈትኩ ስመጣ አልጠፋም ስላቸው መጨረሻ ላይ እቺ ልናጠፋት የምንችለው ልጇን ከሰደብንባት